አብዛኛው ሰው ህይወቱ እንዲቀየር ይፈልጋል። ግን ለምን ጥቂቶቹ ብቻ ውጤታማ ይሆናሉ? ልዩነቱ ያለው በችሎታ ሳይሆን በምንከተለው ስርዓት ላይ ነው። ዛሬ 99% ሰው ላይ የበላይነትን የምታገኙባቸውንና ወደ ስኬት የሚያስኬዳችሁን 10 ወሳኝ መንገዶች እነግራችኋለሁ። በተለይ ቁጥር 10ን ካወቃችሁ ማንም ሊያስቆማችሁ አይችልም። አንደኛ፣ የዲፕ ወርክ ልምምድ። አብዛኛው ሰው በሶሻል ሚዲያ እና በትንንሽ ነገሮች ይከፋፈላል። በቀን ለ4 ሰዓት ስልክህን አጥፍተህ በአንድ ትልቅ ስራ ላይ ብቻ ካተኮርክ የሌሎችን የአንድ ሳምንት ስራ በአንድ ቀን ትጨርሳለህ። እመነኝ ወዳጄ፣ ትኩረትን የሚከፋፍሉ ነገሮችን አስወግዶ መስራት ወይም ደግሞ ፎከሲንግ ትልቅ ዋጋ የሚያወጣ ክህሎት ነው። ሁለተኛ፣ ጎስት ሙድ መግባት። ዝም ብለህ ስራህ። እቅድህን ለሰው አታውራ፣ ውጤትህ ይናገር። ሰዎች ስላንተ መረጃ ሲያጡ አንተ በጸጥታ ወደፊት ትገሰግሳለህ። ሶስተኛ፣ ጤናማ አመጋገብና እንቅልፍ። አእምሮ በደንብ ካልሰራ በፍጥነት መጓዝ አትችልም። በቂ እንቅልፍና ጤናማ ምግብ የኃይል ምንጮችህ ናቸው። 99% ሰው ለጤናው ግድ የለውም። አንተ ግን ለጤናህ ጥንቃቄ ካደረግ የረጅም ርቀት ሯጭ ትሆናለህ። በወጣትነት ጉልበት ስላለን የምንበላው ምግብ እና የእንቅልፍ ሁኔታችንን አናስተውለውም። የአካል ብቃት እንቅስቃሴም አንሰራም። መፍትሄው ግን የዛሬው ጤናችሁ የነገው ጉልበታችሁ ነው። ስፖርት መስራትና ጤናማ አመጋገብ ልምድ ይኑርህ። አራተኛ፣ አይ ማለትን መልመድ። ሁሉንም ነገር እሺ አትበል ወዳጅ። በሁሉም ግብዣና አላስፈላጊ ስብሰባ እሺ አትበል። ጊዜህ ውድ ነው። ለጊዜህ ዋጋ መስጠት ስትጀምር ዓለም ላንተ ዋጋ መስጠት ትጀምራለች። አምስተኛ፣ በየቀኑ 1% ማድረግ። በአንድ ሌሊት ስኬታማ ለመሆን አትሞክር። በየቀኑ በትንሹ ራስን አሻሽል። ከአንድ ዓመት በኋላ ካለህበት 37 እጥፍ ተሽለህ ትገኛለህ። በየቀኑ አንድም ገጽ ቢሆን አንብብ። መንፈስ የሚያበረታ መጽሐፍ ሕይወትን ይቀይራል። ስድስተኛ፣ ዲጂታል ንጽህና። ስልክህን እንደ መሳሪያ ተጠቀምበት እንጂ እሱ አንተን እንድትጠቀምብህ አትፍቀድ። አላስፈላጊ ኖቲፊኬሽኖችን አጥፋ። ስክሮል የምታደርገውን ጊዜ ወደ ስኪል ቀይረው። ሰባተኛ፣ ስህተትን በፍጥነት መስራት። ሰው የሚሸነፈው ስለሚሳሳት ሳይሆን ስህተትን ስለሚፈራ ነው። ስህተት የመማሪያ መንገድ ነው። ብዙ በሞከርክ ቁጥር ትክክለኛውን መንገድ በፍጥነት ታገኘዋለህ። ምን መስራት ነው የምትፈልገው? ዛሬውኑ ከዚህ ቪዲዮ በኋላ ጀምረው። አትፍራ ወዳጄ። ስምንተኛ፣ ገንዘብን ለስራ ማሰማራት። ለገንዘብ ብቻ አትስራ። ገንዘብ ለአንተ እንዲሰራ አድርግ። ኢንቨስት እና የጎንዮሽ ገቢ ፓሲቭ ኢንካም መንገዶችን ፈልግ። ሀብታሞች ገንዘብ አይሰሩም፣ ሲስተም ይገነባሉ እንጂ። እነሱ ባይገኙም የሚሰራ ንግድ ይመርጣሉ። ዘጠነኛ፣ ከፍተኛ ፍላጎት ያላቸው ጓደኞችን ምረጥ፣ ለስኬት ማለት ነው። ከ5 ሰነፎች ጋር የምትውል ከሆነ 6ኛው ሰነፍ አንተ ነህ ማለት ነው። አካባቢህን በስኬታማና ጠንካራ ሰዎች ክበብ። ጥሩ ግንኙነት ከገንዘብ ይበልጣል። ውስንና እውነተኛ ጓደኞች ይኑሩ። ከብዛት ጥራትን ምረጥ። 10ኛውና የመጨረሻው ወዲያው መጀመር፣ ስፒድ ኦፍ ኢምፕሊሜንቴሽን። ይህ ከሁሉም ወሳኝ ነው። አብዛኛው ሰው እቅድ ያወጣል፣
ነገር ግን አይጀምርም። ይህ ቪዲዮ እንዳለቀ የተማርከውን አንድ ነገር ወዲያውኑ ተግባራዊ አድርግ። ፍጥነት ማለት መሮጥ ሳይሆን ሳይዘገዩ መጀመር ነው። ከእነዚህ 10 ነጥቦች ውስጥ ዛሬውኑ የምትጀምረው የትኛውን ነው? ኮሜንት ጻፍልኝ። ይህ ቪዲዮ ለውጥ ካመጣላችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኑ። በሚቀጥለው ቪዲዮ እስከምንገናኝ በፈጣን ጉዞ ወደ ስኬት